ውድ ተመልካቾች በዛሬው ቪዲዮ ቆንጆ የኬሮትን አሰራር አሳያችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ለሱ የሚያስፈልገኝን እርሾ፣ ወተት አርጌ እንደዚህ አርጌ አዘጋጃለሁ። እርሾ ኩፍ እስከሚልልኝ ትንሽ የገበታ ቅቤ፣ 2 እንቁላል አርጌ እንደዚህ በዚህ መልኩ እመታዋለሁ። ከዛ ቅድም ባዘጋጀሁትን ዱቄቴን በወንፊት በዚህ መልኩ እንደዚህ ነፋሁት። ቅድም ባዘጋጀሁት ውስጥ ነው በቅቤውና በእንቁላሉ ላይ እንደዚህ መሰል አረኩት፣ አማሰልኩት፣ አደባለኩት ሁለቱ ሚክስ እንዲሆንልኝ። ከዛ በዚህ መልኩ በደንብ ስለማያደባልቀው በእጄ እርሾ ቅድም ያዘጋጀሁት እርሾ ኩፍ ካለልኝ በኋላ በእጄ በደንብ አርጌ እሽት አደርገዋለሁ። በደንብ አርጌ አቦካሁት። ሊጡን እንደ ዳቦ ነው የምናቦካው። ልዩነቱ ምንድነው? ይሄንን ልስልስ አርገን ደረቅም አይደለም ልስልስ አርገን በሚመቸን ለመቁረጥ ለመስራት በሚመቸን መልኩ እናቦካዋለን። ከዛ ከላይ ላስቲክ ሽፍን አርገን እናስቀምጠዋለን። ከላይ ጨርቅ ሲደረግበት ቶሎ ኩፍ እንዲል ይረዳዋል። ውዶቼ ሊጡ በዚህ መልኩ ደርሶልኛል። ከዛ እንደዚህ ቆራረጥኩት። ቪዲዮውን ላይክ እያደረጋችሁ ውዶቼ ላይክ፣ ሼር፣ ሰብስክራይብ አድርጉት ለሌሎች እንዲደርስ። ከዛ እንደዚህ ድብልብል አደረኩት። ሁሉንም በተመሳሳይ ሳይዝ ነው የቆረጥኩት። በዚህ መልኩ አድቦለበልኩት። ከዛ የቀለጠ ቅቤ አዘጋጀው። እንደዚህ ካድበለበልኩት በኋላ ትንሽ ሰፋ ሰፋ አረኩት። ትንሽ ሰፋ ካረኩት በኋላ ምን አረኩኝ? ቅቤ እየቀባው ዱቄት ከመሃል ላይ እየነሰነስኩ በተመሳሳይ ሁሉንም በዚህ መልኩ አዘጋጀሁት። ዱቄቱ ለምንድነው የሚጠቅመን? መሃል እርስ በርስ እንዳይጠባበቅ ቆንጆ ነው። ዱቄት ስትጠቀሙ ጥሩ ውጤት ታገኛላችሁ። ዶቼ ቪዲዮን ላይክ እያደረጋችሁ ከዛ በዚህ መልኩ ደረደርኩት ሁሉ ነው። በዚህ መልኩ ከደረደርኩት በኋላ ምንድነው የማደርገው? ሰፋ አደርገዋለሁ ለመስራት እንዲመቸኝ። ሁሉንም አንድ ላይ እዳምጠዋለሁ። ሁሉንም ዳምጬ ይሄንን ለሁለት እንደዚህ እከፍለዋለሁ። ለሁለት ከከፈልነው በኋላ እያንዳንዱን ምን እናደርጋለን? እንደዚህ እንቆርጠዋለን። ቪዲዮን ሰብስክራይብ አድርጉኝ ውዶችዬ። ሰላም ከእናንተ ጋር ይሁን። አበረታቱኝ። እንደዚህ ለአራት እንከፍለዋለን። አንዱን ለሁለት እንከፍለዋለን። ለሁለት የከፈልነውን ደግሞ ምን እናደርገዋለን? እንደዚህ አድርገን በሚመቸን መልኩ ለአራት የከፈልነውን አንዱን ሶስት ቦታ አድርገን እንከፍለዋለን። አንዱን 3 ቦታ ሁሉንም እንደዚህ ቆራርጠን 3 ቦታ ካደረግነው በኋላ ምን እናደርገዋለን? በስትክክል ማጠፍ እንጀምራለን። ሁሉንም እንደዚህ በዚህ መልኩ ሁሉንም እንደዚህ እናካፍለዋለን። አንዱን ለሶስት እንደዚህ በሚያምር መልኩ እኩል አድርገን እንቆርጠዋለን። ከዛ እንደዚህ እየጠቀለልን ሁሉንም በተመሳሳይ ይሄው እንደዚህ ጠቅልላ አድርጌ ጨርሻለሁ። በጣም ነው የሚያምረው። ማሻአላህ እንደዚህ አድርጋችሁ በየቤታችሁ ሰርታችሁ ሞክሩት። በጣም ይጣፍጣል። ከውጭ ከምንገዛው ይልቅ ይሄ ቆንጆ ነው። ሰርታችሁ ብልት አድርጉ። አሪፍ ነው። ከላይ እንዲያምርልኝ የእንቁላል ቢጫውን ፓርት ቀባሁት። እንደዚህ ከቀባሁት በኋላ ኦቨን ሎክሺ በዚህ መልኩ እንደዚህ ቆንጆ ሆኖ ደርሶልኛል። ማሻአላህ
ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ውዶቼ። ሰላም ከእናንተ ጋር ይሁን።